የጨጓራ አሲድ የተቀመጠበትን ኩባያ እየበሳ እናንተን ምንም የሚያደርጋችሁ ለምንድን ነው? ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። የጨጓራችሁን አሲድ ወስዳችሁ ወደ ኩባያ ገለበጣችሁት። አንድ ጥርሳችሁንም ወደ ውስጥ ከተታችሁት። አሲዱ ወዲያውኑ ጥርሳችሁን መሰባበር ይጀምራል። የጥርሳችሁ የላይኛው ክፍል ኢናሜል ወዲያውኑም መሟሟት ይጀምራል። እንደ ኩባያው ስሪት ቢለያይም ኩባያውን ራሱ መበሳሳት ይጀምራል። ስለዚህ የጨጓራችሁ አሲድ እንደዚህ ጠንካራ ከሆነ ለምን ጨጓራችሁን በስቶ ወደ ውጭ አይወጣም? እንግዲህ ይህ የሆነበት ምክንያት በጣም ወፍራም በሆነ ሚውከስ በሚባል ሽፋን ስለተሸፈነ ነው። ሚውከሱም የጨጓራችሁን ወለል ከአሲዱ መሃል ላይ በመሆን ይለየዋል። ይህ ሚውከስ ሜምብሬን ባይኖር ኖሮ ግን ጨጓራችሁ ራሱን ይበላል ማለት ነው። የፈጣሪ ሥራ ይገርማል። ሐሳባችሁን በኮሜንት አስቀምጡልን። ላይክ እና ፎሎ ማድረግ እንዳይረሳ።